አሜን ወአሜን ብሎ በኪዳነ ቃሉ በስሉስ አካሉ በሐጽረ መስቀሉ ይጠብቀን። ሐዋርያትን በአጽናፈ ዓለም ሰማዕታትን በደም ጻድቃንን በገዳም መላእክትን በጽርሐ አርያም ያጸና እኛንም በምግባር በሃይማኖት በጾም በጸሎት በፍቅር በስምምነት አጽንቶ እንዲጠብቀን አገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን ከእናታችን ከመብርሃን ከቅድስት ድንግል ማርያም በረከት ረድኤት እንዲያሳድርብን ጸሎታችንን ዕጣናችንን መስዋዕታችንን እንዲቀበልን አባታችን ሆይ ብለን ስሙን እንጥራ። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።